In the name of Allah, the most gracious, the most merciful, by Allah's name, እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው whatever is in the heavens and whatever is on earth glorifies Allah, the Almighty and the All-Wise. በሰማያትም በምድር ውስጥም ያሉት ሁሉ አላህ Subhanahu wa Ta'ala ከጎደሎ ባህሪያቶች ያጠራሉ። እርሱ አላህ ብሎ ማለት አሸናፊውና ጥበበኛው ነው። ሱረቱል ሐሽር ማዕራፍ 59 ቁጥር 1። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። Allah Subhanahu wa Ta'ala በቅዱስ ቃሉ በሱረቱል ማኢዳ ማዕራፍ 5 ቁጥር 3 ላይ this day I have perfected your religions, ዛሬ ለእናንተ ሃይማኖታችሁ ሞላውላችሁ ይላል አላህ። I put my favors on you, ጸጋዬንም ውለታዎችንም ሁሉ በእናንተ ላይ አረዘረዝኩባችሁ። I have chosen Islam from religions to you, ከሃይማኖትም በኩል ለእናንተ እስልምናን ወደድኩላችሁ መረጥኩላችሁ ይለናል አምላካችን አላህ። በሱረቱል ኢብራሂም 14ኛው ምዕራፍ ቁጥር 34 ላይ አላህ ምን ይላል? If you count the favors of Almighty God Allah, you are not going to enumerate it. የአላህ Subhanahu wa Ta'ala ጸጋ በእናንተ ላይ የዋለላችሁን ውለታ ብትቆጥሩት አትዘልቁትም በማለት ጌታችን አላህ በሱረቱል ኢብራሂም 14:34 ላይ ለሰው ልጆች ሁሉ አላህ የዋለላቸው ውለታ አላህ የዋለላቸው ጸጋ ተቆጥሮ ሊዘለቅ እንደማይችል ጌታችን ያወሳልናል። ዛሬ በጌታችን በአላህ Subhanahu wa Ta'ala ፍቃድ በዚህ በቅዱስ ስፍራ የጌታችንን የአላህን ቃል ለመዋወስ ስንሞክር የተወዳጁ ነብያችን አለይሂ ሰላቱ ወሰላም ጣፋጭ የሆኑ ንግግሮች ማርና ወተት ከሚያፈልቀው አንደበታቸው በስብናችን ተንጸባርቆ በልባችን እንዲረዘረስ ይሄንን ፕሮግራም መርጠናል። The favors of Islam, ኢስላም የዋለልን ውለታዎች። ኢስላም ባለ ውለታችን ነው። እኛ ግን ለኢስላም ባለ ውለታዎች አይደለንም። ኢስላም የዋለልን ውለታዎች ምንድናቸው? ኢስላም የዋለልንን ውለታዎች በዚህ ስፍራ በዚህ ሰዓት ማንሳት ሲያስፈልገው ለምንድነው የሚለውን በቀጥታ ከመዳሰስ ያስቀድሞ what is Islam? ይሄ ኢስላም ብለን የምንጠራው ሃይማኖት ምንድነው? ሰው ስለ ኢስላም ውለታ ከማውሳቱ አስቀድሞ ስለ ኢስላም ታላቅነት ስለ ኢስላም ግዙፍነት ሊረዳና ሊገነዘብ ስለሚገባ what is Islam? ኢስላም ምንድነው የሚለውን በሁለት መስመሮች ማየት ይሻላል። እስልምና በርካታ ሰዎች እንደሚያስቡት የዛሬ 14 ክፍለ ዘመናት የጀመረ ወይም በአረቦች ለአረቢያን ብቻ የተሰጠ ወይም በነብዩ አለይሂ ሰላቱ ወሰለም የተፈበረከ ሃይማኖት አድርገው በጣም ብዙ ሰዎች ያስባሉ። ብዙ ሰዎች ይገምታሉ፣ በአንደበቶቻቸው ይመሰክራሉ፣ በመጽሐፋቸው ይከትባሉ። እውነታው ወደ መልእክተኛው ወደ ነብዩ አለይሂ ሰላቱ ወሰለም ስንመለስ ወደ ጌታችን ወደ አላህ Subhanahu wa Ta'ala ቃል መለስ ብለን ሁኔታውን ስናጤነው ፍጹም ከዚህ የተለየ ገጽታው የተቀየረ እንደሆኑን እንገነዘባለን። ታዲያ ኢስላም የዛሬ 14 ክፍለ ዘመናት የጀመረ ሃይማኖት ሳይሆን መቼ የጀመረ ሃይማኖት እንደሆነ ቁርአን በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሁላችንንም እንዲህ በማለት ጌታችን አላህ ያናገረናል። So direct your face towards the truth and clean religion. ፊትህን ወደ እውነተኛው ትክክለኛው ሃይማኖት ወደ ኢስላም መለስ አድርገው ዘንበል አድርገው ይላል አላህ። Adhere to the fitrah of Allah which has created all people. ይህች እምነት ማለትም ኢስላም ብሎ ማለት አላህ Subhanahu wa Ta'ala የሰው ልጆችን ሁሉ የፈጠረበት የሰው ልጆችን ሁሉ ያስገኘበት መንገድ ነው። No change should there be in the creation of Allah. የአላህ Subhanahu wa Ta'ala ተፈጥሮ ሃይማኖት ኢስላምን የሰው ልጆች ሁሉ የተፈጠሩበትን ጎዳናን ይህንን ታላቅ መስመር አትቀይረው። There is the correct religion. እውነተኛው ትክክለኛው ሃይማኖት ይሄ ነው። But most of the people do not know. ግን አብዛኞች ሰዎች ይሄንን አያውቁም። ግን አብዛኞች ሰዎች ይሄንን አይገነዘቡም ይላል ጌታችን አላህ። የማወቁንና የመገንዘቡን ጥበብ ለሁሉም ያድለው። ለዛ ነው አላህ የሰው ልጆች ሁሉ የተፈጠሩበት መንገድ ነው የሰው ልጆች ሁሉ የተገኙበት መንገድ ነው ሲል እስልምና የዛሬ 14 ክፍለ ዘመናት የጀመረ ሳይሆን ሰው በመድር ላይ መኖር ከጀመረበት ከመጀመሪያው ሰው ከአደም አለይሂ ሰላም የጀመረ ሃይማኖት መሆኑን የሚያወሳለን። ይሄ የመጀመሪያውና ሁላችንም ልናውቀው የሚገባ ነው። ታዲያ እምነታችን ይህ ታላቅ ኢስላም ተብሎ የሚጠራው ግዙፍ ሃይማኖት ሰው በመድር ላይ መኖር ከጀመረበት ከመጀመሪያው ሰው ከአደም አለይሂ ሰላም ከጀመረ የዋለው ውለታ በእኛ አንደበት ተነግሮ ሊዘለቅ በእኛ አእምሮ ተመዝኖ የሚያልቅ አይደለም። ኢስላም ለሰው ልጆች ሁሉ የዋለው ውለታ ምክንያቱም ሰው የመጀመሪያው ኢስላም የሰጠው ውለታ ሰው አድርጎ መፍጠሩ ነውና ይሄንን በኋላ ላይ እንመለስበታለን። ሁለተኛ የኢስላምን ታላቅነት የምንረዳበትን ነጥብ ላንሳ። እስልምና ነቢያቶች ሁሉ ያስተጋቡት ነቢያቶች ሁሉ ለሰው ልጆች ሁሉ ያስተማሩት ታላቅ እምነት ነው። ጌታችን አላህ በተቀደሰው ቃሉ በሱረቱ ነህል ላይ ማዕራፍ 16 36ኛውን የቁርአን አንቀጽ ስትመለከቱ እንዲህ ይላል አላህ Verily
we have sent into every nation as a messenger proclaiming worship Allah and shunning false deities በየህዝቦቹ ሁላ መልእክተኛ ልከናል ይላል አላህ በየህዝቦቹ ሁላ መልእክተኛ ልከናል አላህ Subhanahu Wa Ta'ala በሃዳዊነትና በብቸኝነት ተገዙ ከአላህ ተዓላ ውጭ የሚመለኩ አማልክት በአጠቃላይ ጣዖታት ተብለው ይጠራሉና ጣዖታትን ራቁ የሚሉ ሲሆኑ ሲል አላህ ሁሉም ነቢያቶች እስላምን እንዳስተማሩ የተውሂድን ባንዲራ እንዳውለበለቡ በተቃራኒው የሽርክን ጽልመትን እንዳንኮታኮቱ የሰው ልጆች ሁሉ የተፈጠሩበት አንዲትን ጎዳና በእስላም ላይ ጸንተው እንዲቆዩ ነቢያቶች ሁሉ ሲያስተምሩ ነበር እያለ አምላካችን አላህ ይነግረናል እምነታችን በእነዚህ በሁለት ዋና መሰረቶች ላይ የተገነባ ነው ይህ እምነት የሰው ዘር ሁሉ እምነት ነው ይህ ሃይማኖት ነቢያቶች ሁሉ የሰበኩት ሃይማኖት ነው ይህ ከሆነ ታዲያ እስላም ይህን ያህል ግዙፍ ከሆነ what are the favors of Islam ታዲያ የእስላም ውለታዎች ምንድነው እስላም ያዋለልን በርካታ ውለታዎች አሉ እንደነገርኳችሁ በእኔ አንደበት የሚያልቅ ወይም በእኛ አእምሮ የሚመዘን አይደለም ነገር ግን የእስላምን ውለታ ማወቅ የግድ ስለሆነ እስላም ያዋለልንን ውለታ የረሳነው እንድናስታውሰው ጭራሹኑ ደግሞ ያላወቅነው እንድናውቀው